አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ምን እንሰራለን ማለት ነው? አብረን ስጋ ለህማ እንሰራለን ማለት ነው። ከብሳ እንሰራለን ማለት ነው። እንግዲህ እነዚህን ቅመሞችን ታያላችሁ። ያው ቤተሰቦቼ ማለት ነው ብዙ ቅመም አይወዱም። ያው ሳላበዛ ትንሽ ነው የምሰራው እና ይሄን ይመስላል ቅመሞቼ እና ውዶቼ። እዚህ ጋ እንግዲህ ቃር ምንድነው ቲማቲም አለኝ፣ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ። እዚህ ጋ ደግሞ ድንብላል እና ቁርንፍድ የደረቀ ሎሚ አለኝ። እዚህ ጋ ቅመሞች አሉኝ። እዚህ ጋ ሩዝ አለኝ። እዚህ ጋ ለህም አለኝ። እንግዲህ ስጋዋ ትንሽ ናት። ያው ለአንድ ሰው ስለሆነ የምሰራው እና ዳኢማን የምሰራው ለአንድ ሰው ነው። ሰውዬ ብቻ ነው። ሌሎቹ እንወፍራለን ምናምን እያሉ ብዙ ምግብ አይበሉም ማለት ነው። እንግዲህ እንደዚህ እያደረግን ወደ ድስታችን እንሄዳለን ማለት ነው። እንግዲህ ድስታችን እንደዚህ እናዘጋጅና ማለት ነው ከዛ ማለት ነው እንጥዳለን ማለት ነው። እና ውዶች እንግዲህ ይሄን መስላል እያቁላላሁ ነው። እንደዚህ እያቁላላን እና ውዶቼ ይሄን ይመስላል። ዘይታችንን እንጨምራለን። እንግዲህ ድምጽ አለ፣ በጣም ይቅርታ ውዶቼ። እዚህ ጋር ትንሽ ዘይት እጨምራለሁ ማለት ነው። ከዛ አብረን እንሰራለን። ለድምፁ በጣም ይቅርታሽ ውዶቼ። በቃ የሆነች ህፃን ልጅ አለችና ቪዲዮ ልሰራ ብድግ ስል ብድግ ነው አብራ። አሁን መቃኝ ነው ክላስ ማታ ቢተን እያለችኝ እና እንደዚህ እያቁላለሁ ነው ማለት ነው። ከዛ ስጋችንን እንጨምርና ሌሎችን እንጨማምራለን ማለት ነው። እሺ ውዶች ይሄን መስራት እንግዲህ ስጋዬን እንጨምራለሁ ማለት ነው። ስጋዬ ይሄ ነው። ስጋዬን ልጨምር እንግዲህ ይሄን ሰዓት ያው ድምጽ ሲመጣ ይይዛለሁ። እናንተንም እንዳረብሻችሁ ድምጽ ሲመጣ እንግዲህ ይይዛለሁ። አብራችሁ ተከታተሉ። እሺ ውዶቼ እንግዲህ ቅመም እናደርጋለን ማለት ነው። ከዛ ሚክስ እናደርገዋለን ማለት ነው። يا أخي كلمني هالشيء እናቶቼ ሰው እንግዲህ አቀማመን አደረኩ። ከዛ በኋላ ይመስላል ልጆቼ። እሺ ከዛ በኋላ ቲማቲም አደረኩ። ከዛ አሁንም እናቁላለዋለን ማለት ነው ልጆቼ። እናት መስጣጥቁኝ። እሺ ውዶቼ እንግዲህ እዚህ ጋር ደርሻለሁ። ሚክስ አረግኩኝና እዚህ ደርሻለሁ ማለት ነው። እና እዚህ ደርሻለሁ። ከዛ በኋላ እንደዚህ እናቁላላለን። ያው ይሄ ቤት ደግሞ ማለት ነው የሚመች ብረት ድስት የላቸውም እና እንግዲህ ባለው ነው የምሰራና በጣም ይቅርታሽ። ቪዲዮ የሚውልኝ ላይክ ሰብስክራይብ ማድረግልኝ። ከዛ ደግሞ እንቀጥላለን ማለት ነው። ከዛ እንጨምራለሁ ነጭ ሽንኩርቴን እንጨምራለሁ ማለት ነው። ከዛ ሚክስ አደርጋለሁ። ከዛ ውዶቼ እዚህ ጋር ውሃ እየፈላልኝ ነው። ውሃ ትይዛለሁ። ከዛ ለብቻ እያቁላለሁ። ቁልሌ ጭንት መስላለች ማለት ነው። ከዛ ምን እንጥዳለን ይህን እንጨምራለን።
ዝም በይ እንዲያው ቶሎ ነው የሚደርሰው። እና ይሄን ይመስላል ውዶቼ። ከዛም እናደርጋለን ማለት ነው። አይታ ነው የመጣው። ጉድ እኮ ነው። እሺ ውዶቼ ይሄን ይመስላል ማለት ነው። እንግዲህ ክድን አድርጌ ያለሁኝ እና ውዶቼ ማሮቼ እንግዲህ ላይክ እና ሰብስክራይብ አድርጉኝ ማለት ነው። እንግዲህ የሰራሁባቸው ነገሮች ያካተባለሁ ማለት ነው። እና ውዶቼ እስቲ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው ውዶቼ። እስቲ እጅ ለእጅ ተያይዘን አብረን እንደግ። የሌላ ሰው ቪዲዮ ኢትዮጵያ ላይ ቁጭ ብለው እኛ ሲነግዱብን ማለት ነው። እዚህ ግን እኛ እርስ በርሳችን ግን መበረታታት በጣም ነው እንትን ያለንና እስቲ ለራሳችን እንሁን። ስደት ላይ ያሉትን ደግሞ እርስ በርሳችን ተተጋገዝን ማለት ነው ብዙ ደረጃዎች እንደርሳለን እና ምንም ሳንሳላች ቪዲዮ እያየን ላይክ እያረግን ጥሩ ኮሜንት እያስቀመጥን በስደት ላይ ያሉት እህቶችና ወንድሞቻችንን ማበረታታት አለብን። እኛ ቀጥታ ወይት እንሄዳለን የኢትዮጵያ ቪዲዮ እናያለን ማለት ነው። እነሱም እኮ እየሰሩብን ነው ግን በይዘውና ይሄን ይመስላል ማለት ነው። በጣም አመሰግናለሁ ስለነበረን ቆይታ። አመሰግናለሁ። ባይ ባይ።